ባለፈው ቪዲዮአችን ላይ ሙስሊም የቤት እመቤቶች በሀገር ግንባታና በፖለቲካ ተሳትፎ ላይ ያላቸውን ምሁራዊና ቴዎሬቲካል እይታ ተመልክተን ነበር። ነገር ግን ታሪክ በቲዮሪ ብቻ አይጻፍም በተግባር እንጂ። ዛሬ የቤት እመቤትነት ከፖለቲካዊ መሪነት እንደማያግድ የሚያሳይ ተጨባጭ የታሪክ ማስረጃ እንመለከታለን። የሙስሊም ሴቶችን የፖለቲካ ጥንካሬ፣ ከፍተኛ የዲፕሎማሲ ክህሎትና አስደናቂ ጽናትን ለመታዘብ ወደ 16ኛው ክፍለ ዘመን የኢትዮጵያና የምስራቅ አፍሪካ ታሪክ እንጓዛለን። ዛሬ የምናየው የአንድን ሙሉ ስልጣኔት የፖለቲካ ጥፍንታ በእጇ ስለያዘች ጠንካራና ስትራቴጂስት ስለነበረችው ሙስሊም መሪ ነው። እሷም ባቲ ዲል ወንብራ ትባላለች። በ16ኛው ክፍለ ዘመን የምስራቅ አፍሪካ ቀጠና የዓለም አቀፍ ንግድ መሸጋገሪያ፣ ከፍተኛ ክልላዊ ፉክክርና ትልቅ የጂኦፖለቲካዊ ግጭት የሚታይበት ወቅት ነበር። ዲል ወንብራ የዘይላ አሚር የማህፉዝ ልጅና የኢማም አህመድ ኢብኑ ኢብራሂም በተለምዶ የአህመድ ግራኝ ሚስት ነበረች። ባቲ የሚለው ማዕረጓ እንዲሁ የተሰጣት ዝም ብሎ ስም አልነበረም፣ ትልቅ የንጉሳዊና የፖለቲካ ስልጣን መገለጫ እንጂ። እናም እሷ በቤተ መንግስት ውስጥ ተደብቃ የምትኖር ፓሲቭ የሆነች ሴት አልነበረችም። የጦርነት ዘመቻዎች ሲጀመሩ ወደኋላ መቅረትን አልፈለገችም። በወቅቱ የነበሩ ወግ አጥባቂ መሪዎች ሚስቶቻቸውን ወደ ሻካራውና አስቸጋሪው የጦር ሜዳ መሄድ የለባቸውም ብለው ሲከራከሩ፣ እሷ በቁርጠኝነት እኔ ወደኋላ አልመለስም ስትል በይፋ አወጀች። የወታደሮችን ሙሉ ክብር በማግኘት በዚያ አስቸጋሪ የበረሃና የተራራ ጉዞ ላይ አብራ ተጓዞች። አልፎ ተርፎም በዘመቻው ወቅት ልጆችም ወልዳ ነበር። የእሷ እውነተኛ የፖለቲካ ብልሃት በጉሉ የታየው ሀገሪቱ በትልቅ ቀውስ ውስጥ በወደቀችበት ወቅት ነበር። በ1543 ባለቤቷ ኢማም አህመድ በጦርነት ሲገደል፣ የአዳል ሱልጣኔት ሙሉ በሙሉ የመፍረስ አደጋ ሲጋረጥበት፣ እንደዚህ አይነት የባለስልጣናት ክፍተት አብዛኛውን ጊዜ አገሮችን ያጠፋል። ዲል ወንብራ ግን ወደ ኋላ ከማፈግፈግ ይልቅ በቀጥታ ወደ ቀውሱ ማዕከል ገባች። ፖለቲካውንም መምራት ጀመረች። በጦርነት የተማረከባትን ልጇን ለማስፈታት በነበሩት ከንጉሳዊ ቤተሰብ ጋር ራሷ ከፍተኛ ጥንቃቄ የተሞላበትን የፖለቲካና የምርኮኛ ልውውጥ ድርድርን በማድረግ ልጇን በሰላም አስመለሰች። ከዓመታት በኋላ አዲሱ መሪ ኑር ኢብኑ ሙጃሂድ የራሱን ህጋዊነትና ስልጣን ለማጠናከር እሷን ለማግባት በፈለገ ጊዜ ዲል ወንብራ ዝም ብላ ፈቃዷን አልሰጠችም። ይልቁንም ቅድመ ሁኔታዎችን እሷ ራሷ አስቀመጠች። በትዳሩ ላይ ጥብቅ የፖለቲካ መስፈርት አኖረች። መጀመሪያ የሀገሪቱን ሉዓላዊነት ማስከበርና ግዛቱን መጠበቅ እንዳለበት አስገደደችው። እሷ እንዲሁ የመሪ ሚስት ብቻ አልነበረችም። ከጀርባ ሆና የፖለቲካና የወታደራዊ ስትራቴጂውን የምትመራ እውነተኛ የኃይል ሚዛን ነበረች። ይህንን ታሪክ ዝም ብሎ ከታሪክ ልቦለድ የመጣ አይደለም። በ16ኛው ክፍለ ዘመን ለነበረው ክስተቶች የዓይን እማኝ የነበረው አረፋቂ ፋቱል አልሀበሻ በተባለው ቀዳሚ የታሪክ መጽሐፍ ላይ የዲል ወንብራን ቆራጥነት በግልጽ አስፍሮታል። ከዚህም በላይ በዘመናችን እንደነ ዶክተር ሜሮን ዘለቀ ያሉ ታዋቂ የኢትዮጵያን ሴት አንትሮፖሎጂስቶችና የታሪክ ተመራማሪዎች በኦክስፎርድ የምርምር መጽሔቶች ኢስላም ኤንድ ጀንደር ኢን ኢትዮጵያ በሚሉ ሰፊ ጥናቶቻቸው የዚችን ሙስሊም መሪ ስልታዊ የዲፕሎማሲ ሚና በምሁራዊ መንገድ አረጋግጠውታል። ይህ ሁሉ የሚያሳየን በኢትዮጵያና በምስራቅ አፍሪካ ለሚኖሩ ሙስሊም ሴቶች መምራት፣ መደራደርና ሀገር መገንባት የዘመናት ታሪካዊ ማንነታችን መሆኑ ነው። እኛ እያደረግን ያለነው አዲስ ነገር ማምጣት ሳይሆን ሁልጊዜም የኛ የነበረውን ታሪክ በኩራት መልሰን መረከብ ብቻ ነው። ከባቲ ዲል ወንብራ የፖለቲካ ስትራቴጂ ውስጥ ይበልጥ የማረካችሁ የትኛው ነው? በኮሜንት መስጫ ላይ አጋሩኝ። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ያቀረብኩላችሁ ዘቢባ ሐሰን መሐመድ ነኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።